የሚያስጠላ ነገር ነው ያለው። አልፋታም ብሩክ የምር አልፋታም። ልታመጣ ነው ዝም ያልኩህ ነው ተወራኛለህ እንዴ? እየነገርኩህ ነበር አይደለ? አልፋታም። እሺ ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ ውድ ቤተሰቦቻችን? ዛሬ ትንሽ ነገሮችን ለማስተካከል በጣም ጥሬ ነበረ፣ እንዳሰብኩት አልሆነምና ትንሽ ግራ የሚያጋቡ ነገሮች አሉና ብሩኬንም በዚህን አይነት ደረጃ አስቀይማለሁ ብዬ አላሰብኩም ነበርና ትንሽ ቤተሰቦችን አስከፍቻለሁ። አይሚን እንደ አጋጣሚ እኔ ጋር ነበረችና እገታ ብሎ ወስዶብኛል። በእርግጥ በጉልበት ነው እጃት የገባሁትና ካረኩት በኋላ ብዙ ነገር ተጸጽቻለሁ። ቤተሰቦች አስከፍቻቸዋለሁ። እናንተንም ነገሩን ለማስተካከል በጣም ጥሬ ነበረ። በውስጥም ብዙ ተደማጭነት አላገኘውም፣ የሚሰማኝም አጣውና እናንተም ነገሮችን አይታችሁ እንድታስተካክሉልኝ ለመማጸን ብሩኬንም ለመማጸን ነው ዛሬ የመጣሁት። አይሚም ነገሩን ወደ ሌላ መንገድ እየወሰደችው ነው፣ ወደ ህግ እየወሰደችው ነውና እናንተም ከጎን ሆናችሁ እሷንም እንድጠይቁልኝ። እኔ ከሷ ለመራቅ አልፈልግምና ለሷ ያለኝን ፍቅር ለመግለጽ ነበር ይዣት ወደ ቤት ሄድኩትና ጉዳዩ ምንድነው የሆነው ወደ ሌላ መስመር ነው ያዘው። እኔ አላሰብኩም በዚህ አይነት ሁኔታ ይፈጥናል ብዬ ጉዳዩ። አሁን ምንድነው የህግ አካል ጋር እየደረሰ ያለው እገታ ነው እየተባለብኝ ያለው። እኔ እገታ አልነበረም፣ ለሷ ያለኝ ፍቅር እና አክብሮት ነው። ሌላ ምንም ሐሳብ አልነበረኝም። እናንተም የቻላችሁትን ሁሉ እንድታረጉልኝ የምሬ ነው። ቤተሰብ ስለሆናችሁ እሷንም እንድታግባቡልኝ፣ ይቅርታ እንድጠይቁልኝ፣ ከጎኔ እንድትቆሙ ነው የምፈልገውና ብሩኬንም ዛሬ አግኝቼው ይቅርታ ጠይቃለሁ። ነገሮች በሰላማዊ መንገድ እንዲያልቁ ሞክራለሁና እናንተም የቻላችሁትን እንድታረጉልኝ ነውና ትንሽ ነገሮች እየከረሩ ነው ያሉት፣ ካሰብኩት በላይ እየሄዱ ነው ያሉትና እኔ በሰላም ያልቃል ብዬ የጠበቅኩት ነገር ሁሉ ሌላ መስመር ውስጥ ነው ያው እየገባው። ምን ማድረግ እንዳለብኝ ራሱ አላውቅም። በዚህ ሰዓት በጣም ደብሮኛል፣ በጣም ከፍቶኛል። የእውነት ማለት ነው ከምላችሁ በላይ ነው ያስጠላኝ። ነገሮች ይስተካከላሉ ብዬ ነበር ስጠብቅ የነበረው፣ መስተካከል አልቻሉም። ሃይሚም ጭራሽ በቃ እልህ ውስጥ ገብታለች እንደ አዲስ። ብሩኬም እንደዛው ነው። በቃ ጭራሽ ስደውላት አሁንም ድጋሚ ስልኬን እያነሳችልኝ አይደለም። ነገሮች በጣም እየተቀየሩ ነው ያሉትና እስቲ ዛሬ የመጨረሻ ሐሳብ ያመጣሁት ብሩኬን አግኝቼ ከልብ ይቅርታ ለመጠየቅ ነው ያሰብኩትና በቃ ነገሮችን በሰላም ለመፍታት እሱም ጉዳዩን ትቶ ወደ መጣበት እንዲመለስ ወደ ህይወቱ እንዲመለስ ለማድረግ ነው ዛሬ አስቤ የመጣሁት። እኔ እንጃ እናንተም ከጎን ሆናችሁ ያለውን ሐሳብ እንድትረዱኝ በመልካም መንገድ እንድታዩልኝ ነው የምፈልገውና ያለኝ አማራጭ ዛሬ ምንድነው ቢያንስ አግኝቼ እንደምንም ማዋራት አለብኝና ስልክ አላነሳ ስላለችኝ ቴክስት አድርጌላታለሁ። ቴክስት እሺ ሚል ብቻ ነው ቴክስት የመለሰችልኝ። ከጻፍኩለት ያን ሁላ ቴክስት መሃል ዛሬ ላገኛት እንደምፈልግና ላናግራት እንደምፈልግ ለመጨረሻ ጊዜ እድል ሰጣኝ እንዳወራት ስለምፈልግ ቴክስት አድርጌላት ምንድነው እሺ ብቻ ብላ ነው የመለሰችልኝና እመጣለሁ ብላለች። እንግዲህ እየጠበቅኳት ነው ያለሁት። የምር በጣም የሚያስጠላ ስሜት ውስጥ ነው ያለሁት። ቡርኬንም ደውዬ አውርቼዋለሁ። እንደውም በጣም አሪፍ ነው ያወራኝ። እኔ እንጃ እኔ ምን እንዳስበው እንደሆነ አላውቅም። በሰላም ለመንፋታት ይሁን whatever እኔ አላውቅም ምን እንዳሰበ። በፒስ ነው ያወራኝ። እንግዲህ በስልክም እመጣለሁ ብሎኛል። ሁለቱንም እንግዲህ እየጠበቅኩ ነው ያለሁት። እንመጣለን ብለዋል። እንግዲህ ያው እሺ ብላለች ሃይሚ። ዛሬ በሰላም ያልቃል ብዬ ተስፋ አደርጋለሁ። የምሬ ነው። በቃ እኔ በጣም ሰለቸኝ። ከዚህ በላይ መጎዳት አልፈልግም። እናንተንም ቤተሰቦቻችንን ማሳዘን አልፈልግም። የምሬ ነው። ከዚህ በላይ መጎዳት ስለማልፈልግ እናንተም በሰላም አብራችሁ እንድትሆኑ ፈልጋለሁና ያለው ነገር በሰላም እንዲጠናቀቅ አይሚንም ብሩኬንም አግኝቼ በፒስ በቃ በተረጋጋ መንፈስ ለማውራት ሞክራለሁ። እናንተም
ከጎናችን እንድትሆኑ ጠይቃለሁና መልካም ጊዜ። ተመከር ያሉኝ ተማር ከሌላው የሄደው አይመጣም ካለው መኖር ነው። ግን አንቺ አልወጣሽም ገናለሽ ካሳቤ እንደኔ የምትወጂው ይመስለዋል ልቤ ግን አንቺ ልክ እንደኔ ነሽ ወይ ልክ እንደኔ ነሽ ወይ ልክ እንደኔ ተመከር ያሉኝ ተማር ከሌላው የሄደው አይመጣም ካለው መኖር ነው። ግን አንቺ አልወጣሽም ገናለሽ ካሳቤ እንደኔ የምትወጂው ይመስለዋል ልቤ ግን አንቺ ልክ እንደኔ ነሽ ወይ ልክ እንደኔ ነሽ ወይ ልክ እንደኔ ነሽ ወይ ልክ እንደኔ ነሽ ወይ ልክ እንደኔ ሰላም እንዴት ነሽ? ነው ደበረ ማስኪን ቀበልህ ኒማር በእናትሽ በቃ ቢያንስ ዛሬ እንኳን ተረጋግተን በፒስ እናውራ። እንትና አሁን ወደ ገደለው ግባ ነው ወደ ገደለው ለምንድን ነው የፈለከኝ? በእናትሽ ተረጋግተሽ አዋሪ ዛሬ እንኳን በቃ እኔ አንተን ተረጋግቼ ማውራት አልችልም። የምሬን ለጥብቅ ጉዳይ ፈልግሻለሁ ስለከኝ ነው የመጣሁት እንጂ እኔ መምጣት ፈልጌ አይደለም። በቃ ተረጋግተን እናውራ፣ ነገሮችን እናስተካክላለን። ምንም የሚስተካከል ነገር የለም። አይ በእናትሽ ተረጋጊ፣ ቢያንስ ተረጋጊ ነበር። የምሬን እኮ ምንድን ነው የምታወራኝ? እሺ ላውራሽ የፈለኩት ዛሬ ተረጋግተን እንድናወራ ብቻ ነው። በቃ ነገሮችን እናስተካክላለን። ጸባይኛ ለመምሰል አትሞክር። አይደለም ግድ የለሽ ጸባይኛ እንደው ታውቂያለሽ አንቺ የእውነት ተረጋግተሽ አዋሪኝ አንቺ። ምንድነው እሺ ጉዳይ? ቶሎ አውራኝና መመለስ አለብኝ። አሁን ብሩኬ ራሱ እዚህ እንደመጣው አያውቅም። ሳልነግረው ነው የመጣሁት። ጭራሽ ካሜራ እየደቀን ምናምን ትጠብቀኛለህ? አይደለም ብሩኬንም ደውዬ ጠርቼዋለሁ እመጣለሁ ብሎኛል። ማለት አይሚ ምን ማለት ነው? ቆይ አንዴ የምሬን እመጣለሁ ብሎኛል። ለምንድን ነው ደውለህ የጠራኸው? አይደለም በቃ ማውራት አለብን እንደ ትላልቅ ሰዎች። እኔ ለራሴ እሱን ለማረጋጋት ሌላ ችግር ውስጥ ገብቻለሁ። አንተ በቃ በተረጋጋ መንፈስ ነው ያወራኝ። ምን ሆነህ ነው? አይሚ በእናትሽ በተረጋጋ መንፈስ ነው ያወራኝ። እመጣለሁ ብሎኛል። ችግር የለውም በቃ እናውራ፣ በሰላም እናውራ። ምን ሆነህ ነው? በጣም ዝቷል እሱ እንዴ። አይዝትም። አሁን በስልክ በፊት ነው ያወራኝ። የእውነት በፊት ነው ያወራኝ። አንቺም በቃ ፋሲል ምን ሆነህ ነው? እኔ እሱን ለማረጋጋት እየሞከርኩ ነው። በቃ አንቺም በተረጋጋ መንፈስ አዋሪኝ። በእናትሽ ተረጋጊ። አንቺ ካልተረጋጋሽ እሱ እንዴት ነው የሚረጋጋው? ምን ተረጋግቼ ላውራ? እኔ አዋራሻለሁ። አይ በጣም እያናደድከኝ ነው። የምታደርጋቸው ነገሮች በሙሉ በጣም የማይሆን ነገር ውስጥ ነው የሚያስገቡት። አንቺ ይኸውልሽ እኮ ባለፈው እኔ ጋር የወሰድኩሽ ለሌላ ጉዳይ አልነበረም። አንቺ ግን ጉዳይ ወደ ህግ ወሰድሽው። እና ታዲያ እንዴት ነው ማለት ነው? ቁጭ ብዬ እንዳይሆን ነው እንዴ? ነገ ከነገ ወዲያ ላይ እንዴት ነው እንደዚህ የምታደርጊው? ለህግ የምቀርብ ሰው ነኝ። አረ ወይኔ በሌላ መንገድ ነኝ ያለኝ። ወይኔ ጉዴ። እኔ አንድ ቀን አፍ አውጥቼ አፈቅራለሁ ብዬ አውቃለሁ? ወድህ እንደዛ ልልህም ነበር እስከዛሬ ድረስ። አይሚ አሁን ካሜራ ስላለ እየዋሸሽ አይደለም። መቼም እርግጠኛ ነኝ አንቺ አይጠበቅም። ካለ ቴክስት ምንም ማውጣት ትችላለህ። ችግር የለውም አለ ስልኬ ላይ ሁሉም አለ። ነው የምር ቪዲዮ አለ፣ ካሜራ አለ። ቪዲዮ ካሜራ ምናምን የቀለበቱ ነው ታዲያ ያለው ሌላ ምን አለ? አብረን ያሳለፍነው ጊዜ ወደ ሌላው ውስጥ አንግባ በእናትሽ። በቃ ሌላውን እንርሳና በጣም እንደ ውስጥ እያስገባኸኝ ነው። በጣም ከምልህ በላይ መጥቼ ቆሜ ስላወራው ከራሱ አመስግነኝ። እሺ ችግር የለውም። እሱን ከልባም ይቀልዳል እንዴ? ግን በቃ በተረጋጋ መንፈስ አውሪ፣ ነገሮችን እናስተካክል። እንዴት ተረጋግቼ ላውራ? የምታወራቸው ወሬዎች በሙሉ በጣም እልህ ውስጥ የሚያስገቡ የሚያናድዱ ነገሮች ናቸው። እኔ አንቺ መተው አልችልም። ማን አለኝ? ወዴት እሄዳለሁ? እሺ እንዴት ነው የምተውሽ? እሱን እንዴት እንደምትተወኝ ያሳያለሁ። እንደዛ ከሆነ ምን ሆነህ ነው? ህግ ባለበት ሀገር ችክክ ትላለህ እንደ አንተ እኮ። ለዛ ነው ጉዳይ ወደ ህግ የወሰድሽው? አዎ ማተወኝ ከሆነ በሰላም። ምክንያቱም እኔ የፈለኩትን የመረጥኩትን ህይወት መኖር አለብኝ እኮ። እሺ ወደ ህግም እኮ ነው መውሰድ። መጀመሪያ እኔ ጉዳዩን ወደ ህግ ልወስድ ነው ብለሽ ልታሳውቅኝ ይገባ ነበር። ኧረ እባክህ አስፈቅጄ ልውሰድ። እኔ እኮ ተው እንጂ ፋሲል። እኔ በቃ ወደ ህግ ልሄድ ስለሆነ ምናምን ብዬ አስፈቅጄ ወደ ህግ ልሄድ አይደለ? እንደዛ ነው። በሰላም የምንፈታውን ነገር ለምን ህግ ድረስ መሄድ አስፈለገ? በቀላል የሚፈታ ነገር እኮ ነው። በጸባይ እያወራሁህ ነው፣ በስነ ስርዓት እያወራሁህ ነው። ሲጀመር ዛሬ ብሩኬን መጥራት ራሱ ልክ አይደለም። ነገሮች በሰላም እንዲቋጩ ብዬ ነው እኮ። አሁን እንሂድ፣ ከዚህ ቦታ እንሂድ። ብሩኬ ሳይመጣ መሄድ አለብን እያልኩ በሰላም ያልቃል።
የእውነት በሰላም ያልቃል። ምንም በሰላም የሚያልቅ ነገር የለም። ብሩኬ በጣም ተናዷል እኮ ነው የምልህ። እኔን ስላገትከኝ ራሱ በጣም ተናዷል። አንድ ቀን ሙሉ ስለገታ ብለሽ አንቺ አትወሰጂው። ገታ ነው ያለ ፍላጎቴ ነው አይደል የወሰድክ? ኧረ የፍቅር አግተህ ቀን ሙሉ ስልኬን ወስደህ ምናምን ትቀልዳለህ እንዴ? እኮ ብሩኬ ጋር እንዳትደውይ ነው እኔ ስልክሽ ነው የወሰድኩት። እንደዛ ነው የሚመስለው። እኔ ገታ አይደለም። አይሚ ፕሊዝ ማንም ሰው እንደዛ ነው የሚያስበው። አንድ ቀን ሙሉ ያለ ፍቃድ ማን ይረዳኝ እስቲ? የምሬ ነው። ፈጣሪ ይቅራብ እስቲ በመድኃኒዓለም አይመስልም? ያንተ ባልሆነ ነገር ላይ ችግር ከምትል ቀርበ ያንተ መሆኑን ጠይቀ ፈጣሪን ቢሰጥ አይሻልም? ላንተ ራሱ እንደዛ ነው የሚያዋጣው። አይሚ እኔ በዚህ ሰዓት ማንንም ትግልጽ ምናምን ላንተ አያዋጣህም። እውነት ስነግርህ እኔ ይሄን ነገር እንደውም እኔ የምጠብቀው ተይ በቃ ወደ ህግ አትውሰጂው እንድትለኝ ነበር። አሁንማ አትውሰጂው ወስዷል። አይሚ አሁን እኮ ይኸውልሽ ብሩኬ ሲመጣ ነገሮች ይስተካከላሉ። በሰላም ልትወኝ አይደለም እተውሻለሁ አይደለም። እንዴት ነው የምተውሽ? አየኸው ወደ ህግ ባልወስደው አትወኝም። ማን አለኝ? ሰው እኔ ደግሞ ወደ ህግ መሄድ አለብኝ። እሺ እንዴት ነው የምተውሽ? ማን አለኝ? ለማን ነው የምተውሽ? ብሩኬን በሰላም እንሸኘዋለን ዛሬ። እባክህ አሁን ከዚህ ቦታ እንሂድ። ብሩኬ ሳይመጣ ግድ የለም። የእውነቴን ነው። ብሩኬን በሰላም እንሸኘዋለን። እኛ ላይፋችን እንቀጥላለን። የምር ኧረ እባክህ ላይፌን ልቀጥል ከብሩኬ። የእውነቴን ነው። ሌላ የለህም የምትለው ነገር የለም? የእውነት ከልብሽ ፋሲል እንሂድ እያልኩ ነው። ከዚህ ቦታ ብሩኬ ሳይመጣ የት ነው የምንሄደው? ምንም ነገር አስቆሙትና እንሂድ። አይቆምም። ለምን ይቆማል? ምን ችግር አለው? ብሩኬ ከመጣ ጥሩ ነገር አይፈጠርም። እባክህን እኔ እየነገርኩህ ነው። አይደለም ነገሮች ተስተካክለዋል። መስመር እየያዙ ነው ያሉት። ወይስ እኔ ሳላቅ ያወራችሁት ነገር አለ? አይደለም በቃ ተገናኝተን ዛሬ አንቺ ፊት እናወራለን፣ እንግባባለን። በቃ በሰላም ምንም አትግባቡም። እኔ ስለማውቅ ነው እንዴ። በሰላም ያልቃል። የእውነት በሰላም ያልቃል። ችግር የለውም። የምር በቃ አሁን በስልክ ሲያወራኝ ድምፁ ራሱ አሪፍ ነው። በቃ ባሪፍ ነው ያወራኝ። ችግር የለውም። እንዴት ሊያወራህ ነው ታዲያ? የልህ አይደለም በፒስ ነው ያወራ ነው። በቃ በሰላም እንጨርሳለን። ፋሲል ለምንድን ነው የማሰማኝ? ብሩኬን እኮ እኔ ነኝ ጠንቅቄ የማውቀው። አንተ አይሚ እባክሽ በእናትሽ አንተ አይደለህም ብሩኬን የምታውቀው እኔ ነኝ የማውቀው እያልኩ ነው። እሺ አንቺ ታውቂዋለሽ እኮ በቃ እንሂድ ከዚህ ቦታ። ጥሩ ነገር ላይ ፈጠር ይችላል። ይቅርታ ጠይቀዋለሁ። እኔ ውስጥ እየነገረኝ ነው። የምር እንሂድ። አንዴ ስሚኝ የምር አትንካኝ። እሺ አልነካሽም። እሺ ብሩኬን በሰላም አግኝቼ ከአንቺ ጋር ሆኜ ይቅርታ ጠይቀዋለሁ። አንቺንም ይቅርታ ጠይቀው። የምሬን በሰላም ይቅርታ ጠይቀዋለሁ። በሰላም ይለቀ ግድ የለም። የምር በፒስ እንጨርሰዋለን። ምንም በሰላም ያልቅ ነገር የለም። እየነገርኩህ እኮ ነው የሚፈጠረውን ነገር እየነገርኩህ ነው። ችግር የለውም ይስተካከላል። ጀመር ለምንድን ነው እሱን የጠራኸው? ይቅርታ ለመጠየቅ። ነገሮችን ይቅርታ አያስፈልገንም። በቃ እኔ ነኝ ያጠፋሁት። እኔ ደግሞ ይቅርታ ጠይቄሃለሁ። በቪዲዮ ነበር የምትፈልገው ይመስለኛል። በቪዲዮ ይቅርታ ጠየቅኩ። ሌላም እንደምትፈልገው እኔ ደግሞ እሱን በአካል አግኝቼ ይቅርታ ጠይቀዋለሁ። ከዛ ችግር የለውም ይቅርታ ያስፈልገውም። ከዛ ነገሮች ያስተካክልና ህይወታችን ይወጣል ማለት እሱ ምን ማለት ነው? እየተቆጣሽ ነው እንዴ ሃይሚ? ተረጋጊና አውሪኝ። እና ታዲያ ከህይወታችን ይወጣል እያልክ እኮ ነው? አዎ የኔና አንተ የሚባል ህይወት የለም። ማወቅ አለበት። ጭራሽ ወደ ኋላ እንመለስ ድጋሜ እንደገና? ያናደድከኝ ነው። የምሬን ነው። በእናትሽ ነገሮችን እናስተካክላለን። በሰላም አብረን እንኖራለን። በቃ ይቅርታ ጠይቀዋለሁ። ባለፈው አስቀይሜው አይደል የሄድኩት ካንተ ጋር ማለት ነው። እስኪ ማለት ከእንደገና እስኪ አብራራልኝ፣ ግልጽ አድርግልኝ። ምን ለማለት ፈልገህ ነው? እሺ ተረጋግተን እናወራለን እኮ። አይ አይደለም አልገባኝም። በጣም ኮንፊውዝድ እያረከኝ ነው። ግልጽ አድርገው ማለት ብሩኬ መጥቶ ይቅርታ ጠይቀኸው ከዛ ደግሞ እሱ ከኛ ህይወት ወጣ። እሺ ከዛ እኔ እናንተ በሰላም እንኖራለን። እንደገባኝ ከሆነ እሱን ከኛ ህይወት ማለት ከኔ ልታርቀው ነው የምትፈልገው? ለማራቅ አይደለም። ስራሽን አብረሽ መስራት ትችያለሽ። የፍቅር ግንኙነት ግን ከኔ ብቻ ጋር ነው የሚኖርሽ። ኧረ እባክህ የምሬን ነው። ሌላ የለህም? የእውነቴን ነው። አንተ አይደለም የምትወስንልኝ። እኔ መወሰኑ አይደለም እኮ አንተ አይደለም አብረን ነው የምንወስነው። አብረን በቃ ሶስታችንም ዛሬ ተገናኝተን። እንደዛ ካሰብክማ ድሮ አርፈህ ትቀመጥ ነበር። ደግሞ እሱ መቆየቱ እንጂ እመጣለሁ ብሎኝ እስካሁን የምር እመጣለሁ እኮ ካለኝ ቆይቷል። ባይመጣ ይሻልሃል። የምር ይመጣል። ባይመጣ ይሻልሃል መስነግረህ። ይመጣል። ችግር የለውም መምጣቱን ይመጣል። በጣም ነው የምታናድደው። እሺ የምሬን ነው። ታልክ ተረጋግተህ ለማውራት ሞክር። እኔ ሲጀመረው አሁንም እኮ ተረጋግቼ እያወራሽ ነው የሚል ለምን እንደዚህ ነው ጉዳዩ ወደ ሌላ ተወስዷል እኮ። የምታወራቸውን ነገሮች ቢያንስ ተጠንቅቀህ አውራ። የሚያስጠላ ነገር ነው ያወራኝ።
ኧረ በእግዚአብሔር ወይኔ ጉዴ ነው እንዴ በኢየሱስ አንቺ ትብለና ሲያገባሽ ምንድን ነው እንዳጨምር ምን ሶፍት አልፋታም ብሩክ የምር አልፋታም ምን ልታመጣ ነው ዝም ያልኩህ አነሰውና ታወራኛለህ እንዴ አንቺ እየነገርኩህ ነበር አይደለ አልፋታም እሺ እንዴ ምን ታመጣ በእግዚአብሔር ኧረ በእግዚአብሔር ሰው አይደለም በእግዚአብሔር ምንድነው አንቺ ልቀቂኝ በእናትሽ አንቺ እኔ አልፋታም የምር አልፋታም ወንድ ነህ አንተ በዚህ እንቀጥላለን እሺ በእግዚአብሔር ሂድ በቃ ምንድነው የምረጋጋው አንተ ወንድ ነኝ ብለህ ታስባለህ እንዴ አዎ አሳየው እኮ ወንድነት እሺ አብረን ነው ያለ እሺ እባካችሁ ሰው እንዳይመጣ ቢያንስ እንደዚህ ደምቶ ሰው እንዳይመጣ ለምን አንድ ሺህ ሰው አይመጣም ንቀት ነው እንዴ አንተ ወይኔ ጉዴ ንቀት ነው መልስልና ንቀት ነው ወይ አልፋታም እኔ አልፋታም እሺ ወንድ ነህ አንተ እንደ ታናሽ እኮ አክብሬ ነበር በእግዚአብሔር ተረጋጋ አይሚ ልቀቂኝ አያገባሽም ልቀቂኝ እሺ ልቀቂኝ እንዳትነኪኝ አንቺ ነሽ ያስነኪኝ ይቅርታሽ ነኝ አልፋታም የምር ወንድ ነህ ምን እንደማመጣ አሳያለሁ ምን ፋሲል በቃ ሂድ በእናትህ አንቺ ልቀቂኝ ሃይሚ ልቀቂኝ በቃ ልቀቂኝ አያገባሽም በቃ አያገባሽም ምን አገባሽ በማያገባሽ አትስኝ አንተም ከዚህ በኋላ እንዳታገኛት እርግጠኛ ነህ እንደማላገኛት እርግጠኛ ነህ ወንድ ነህ እስቲ እናያለን ገና ዛሬም ገና ይዣት እሄዳለሁ አብረን ዛሬ ይዣት እሄዳለሁ እስቲ ወንድ ነህ እኔ እሷ ስላለች ምንም አልሰነዝርብህም እሺ እኔ ሴት አይደለሁም እንዳንተ ከሴት ጋር ሆኜ እጅ ታነሳለህ ደህነት ነህ በእናትህ እስኪ ዝም በል አሁን እንኳን እሺ እንኑና እንደፈለግ ምን ልትመታኝ ነው ድጋሚ ምን እመታለሁ እኔ አልነካም እሷ ስላለች ምን ያልከው ይኸው አጠገቤ ነው እሷ ስላለች አልነካም የፈለክበት ነው ዝም በል ወይኔ ጉዴ ፈላ እንደዚህ ሆነ እንኳን አታርፍም እንዴ ሲጀመር ይሄ እንደሚፈጠር ነግሬህ ነበር አይደለ ልጅ ሸች ማን ያለሽ ሲጀምር እንዳትወጪ አላልኩሽም እሺ እንዳትወጪ አላልኩሽም እንዴ አንቺ አንዴና ለመጨረሻ እንዳትወጪ አላልኩሽም ወይ አማርኛ ነው እሺ አማርኛ ንቀት ነው አይደለም ወይስ ልቀቂ እንዳትነኪ አያገባኝም ልበልሽ እፈልግሻለሁ አያገባኝም ልበልሽ ለምን እና ዛሬ አረፍ ያኔ ምልሽ ለምን አታርቂ ሰውዬ እንግዲህ በሰላም ይሄዳለሁ ምን አገባህ ሂድልኝ በሰላም አልሄድም እስኪ ተረጋጉ በሰላም ሂድልኝ መጀመሪያ ለምን ጠራኸኝ ሂድልኝ በቃ ለምን ጠራኸኝ ሂድልኝ እንደዚህ ድንጋይ ራስ መሆን አለበት ነኝ ድንጋይ ራስ ነኝ ሂድልኝ በሰላም አንተ ባትሆንና እንደ የሰው ይዘህ ቀን ሙሉ የምታጠፋው መልስልኛ ድንጋይ ራስ ወንድ ኮንክ እኮ እንደዚህ አይደለም ምን ሴት ላይ አቅም አይተህ ነው እንዴ አንተ ኧረ እባካችሁን ዝም በሉ በቃ አንቺ በእናትህ ዝም ብለሽ እሺ ስነ ስርዓት ያዥ አንቺ ነሽ እያሰፋፍትሽኝ ያለሽ አክብሬው ዝም ብዬሽ ነበር ታውቂያለሽ የመጨረሻ ትዕግስቴ ነበር ይኸውልህ ዛሬ እጄን ያላነሳሁት እሷ አለች ብዬ ነው እመነኝ አልፋታም የእውነት ምንም አታባ እኔ እንዳንተ ሴት አይደለሁም ሴት እያለች አልመታም እኮ ትሄድልኝ ይወጣል ዳኒድ ወንድ የፈለክበት ይሆናል በየትኛው ልብ ትወጣለህ የፈለክበት ይሆናል እንሂድ አልኩህ የትም አትሄድም ፋሲል ሂድ በቃ ወደ ቤት እሺ እንሂድ ማለት ምን ማለት ነው አንተ ራስህ ላይ ሂድ እንጂ አንዴ ላውራት እስቲ ሂድ ምንድን ነው ኧረ ምን አገባህ ዞሬ እንዳትነኪኝ የሆነ ነገር ቢሆንብህ አንተ ችግር እንዳትነኪኝ ልግባ ሰበብ ቢሆንብህ ፈልጎ ነው እባክህ እንዳትነኪኝ ውጣልኝ ሂድልኝ የነም ተወስደ በሰላም ሂድልኝ ከዚህ ራስ ሂድ ማን አንተ ነኝ ሂድልኝ የምትለው ራስ ሂድ በሰላም ሂድልኝ ራስህ ሂድ ምንም አታመጥ በሰላም ሂድልኝ ምንም አታመጥ እኔ አልሄድም ብዝነታይ ነው ሌላ ምንም አታመጥ ሄድኩም ዛሬም ይዤሽ ነው የምሄደው ምንም ከምታልፍ ምንም አታመጥ ነገር ስማኝ ነግረህ ምን አንቺ ማን ይቻለሽ በቃ ጠራኝ ምናምን ትወጫለሽ እሱ ነው የጠራኝ ለአንዴና ለመጨረሻ ላወራሽ አለኝ አንተ እንደጠራህ አላውቅም ነበር እንደዛ ከሆነ እንዳትነኪኝ በቃ እኔ ባንቺ ምክንያት ነው እዚህ ነገር ውስጥ የገባሁት በቃ ለአንቺ ብዬ ነው አይደል እንዲሞነው አይደል ለአንቺ ብዬ ነው እንዲሞነው ሶ ተረጋጊ በቃ ስነ ስርዓት ያዢ ከዚህ በኋላ እኔ አያገባኝም እሺ አያገባኝም እኔ አታርጊ ምናምን
እንድንገዳደል ነው ፈልጊው። እኔ አንተ ሳታገኙ በፊት አግኝቼ ከህይወታችን እንደወጣ ልነግረው ነበር። እንድንገዳደል ነው አይደለም። እኔንም እንደዛ ፈልጋለሁ። እና አንተ በእናትህ አንተ እንጣላለን። ልቀቀኝ። ምሬን ነው። አንተ ተወኝ። ምንም አልተውም። እንዳትነካት፣ 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 እሷን እንዳትነካት። እያየህ ነው እዣት የምሄደው ነው። ሂድ፣ በቃ ሂድ፣ ሂድ። አሰማኝም እንደ ሂድ። አንቺ ተይው። አይ ለምንድን ነው የምሄደው? ለምን ሀይሚ ለምን አታርፊም? ጭራሽ እየተደረብሽለት እኮ ነው ድጋሚ። እና ለአንተ እንድደረብ ነው የፈለከው? እንደዚህ ደም በደም ሆነ ድጋሚ መሞት ነው የፈለከው? ሺህ ጊዜ ልውላ አንቺ ከዚህ በላይም የምር። ኧረ እባክህ ለኔ ይሄ ወንድ ስለሆነ ነው አንቺ ፊት እጅ የሚያነሳው። እንሂድ አልኩህ እኮ አንቺ ፊት አስር አትበለኝ። እንሂድ፣ የፈለክበት እንሂድ ነው። ችግር የለውም። የፈለክበት እንሂድ ነገርኩህ እኮ የፈለክበት እንሂድ አልኩህ። የትም አትሄዱ፣ የትም አትሄዱ። ሽንታም ችግር የለውም። ይሄን ትደግመዋለህ። ብትሆን ነው ልጅቷን ይዛት ሄድኩ። ትደግመዋለህ። አቅማየባታ ሴት ናት ብለህ ትደግመዋለህ። ይሄን እንተያያለን። ምንም ምን የፈለክበት እኔ ምንም። እሺ እባካችሁ ከዚህ በኋላ ስለአንቺ የማያገባኝ ሰምተሽኛል። ስለአንቺ የማያገባኝ እና ምንሽን ማቆና አያገባኝ። አያገባም። ዝም በላት። ሂዳው አያገባም። ጠራው ልንገርህ፣ አያገባም። አይመለከትህም። አይመለከትም። ያ ነው የምገባው። ምን ማለት ነው? ያ ነው የምገባው። እኔ ጋር ነው። እስቲ ወንድ ነህ። እስቲ እናያለን። እኔ አያገባሽም። አንቺ በእናትሽ እና ማለኝ ምን እዚህ ግቢ በእናትሽ። ምን አትበይ ነው አንተ? በእናትህ ወደዛ ሂድ። እንድንጣላ ነው የፈለከው? ግቢ ግቢ እሰራለሁ። ያውልህ ስማ፣ እግዚአብሔርን አልፋታም። እሺ የምር አልፋታም። እሺ ወንድ ነህ። እንደማላገኝሽ ያውቃል ልቤ፣ የኔ እንደማትሆኝ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሻል ልቤ ተስፋ ቆርጦ። ውስጤን እያዳመጥኩ ሲረበሽ ስሜቴ መኖር ያስጠላኝ በማጣቴ ቃላት ያማጡ ደርቀው ከንፈሮቼ ይርሻ ፈቀርኩሽ ተስፋ ጥቼ። ውስጤን እያዳመጥኩ ሲረበሽ ስሜቴ መኖር ያስጠላኝ በማጣቴ ቃላት ያማጡ ደርቀው ከንፈሮቼ ይርሻ ፈቀርኩሽ ተስፋ ጥቼ።